በሕዝቡ በደል ጦስ ሲቆጣ ጲላጦስ አሽቶለን ጦሮጦስ የንጉሡን ቁጣ ሕዝቡም አይቶ ሰምቶ በ30 ዲናር ከመቅደስ ሸምቶ በዝምተኛው በግ ከናዝሬት ባመጣው ጲላጦስ በረደ ተጋለ ከቁጣው። ቢላ መጨበጡን ምን ንጉሥ ባይወደው ለእርቅ ያመጡትን በግ እጁን ታጥቦ አረደው። ዓርብ ዕለት ተሲያት አንድ ጉብል ሞቶ ሊገንስ ቢመጣም ገናዥ ሰምቶ አጠረው ከፈኑ ገናዙንም ከፋው ለበርባን ነበረ በልክ የተሰፋው። ጎበዙ ሸማኔ ዛሬ አቀረቀረ ሕዝቡን ሸማ ልብሶ እሱ እርቃኑን ቀረ። የአይሁድ ማር አንቢ አቤት እድላቸው መቻቅ ሰውት ነው የወደደላቸው። ይኸው ሲል ሰማ ነው ማራቸው ማራቸው። አጃይብ ይሄ ሰው ጥበብ የተረፈው በፈተለው ጅራፍ እግዜርን ገረፈው። ድንቅ መምህር ነው በቃል የከበረ ሰይጣንን ራሱ አስተምሮት ነበረ። የጫኑን አክሊል እያዩ ባይናቸው ምን ነው የማያምኑት ንጉሥ ነኝ ሲላቸው። የአይሁድ ነቃሽ ላይ ረማን ይደርሳል በተሳለ ሚስማር መዳፍ ይነቅሳል። እጅግ ታመን ነበር አንዲት በለስ ጎርሰን መድኃኒቱን ሥጋ አብልቶ ፈወሰን። ጾም መፍቻ አጣም ብለን ልባችን ሲሰጋ ይኸው አፈሰከን ጎልጎታ አፋፍ ላይ በመስቀሉ ሥጋ። በደህነኛ መዳፍ ብንተጋ ብናብር ያልቻልነውን ሥራ ያቃታንን ግብር ደም እስከሚያልበው እያብሰለሰለው እንዴት አርጎ ሰራው በእጁ በቆሰለው። ምን ሆኖ ነው እግሩ በደሙ የራሰው መታው ወይ እንቅፋት እግዜርን እንደ ሰው። ሄሮድስ ካባ ሰጠው የተንቆጠቆጠ እንደ በትረ መንግሥት መቃኑን ጨበጠ። ጲላጦስ ጫነለት አስጎንጉኖ አክሊል ታዲያ ሕዝቡ ማን ነው ንጉሥ አይደለም ሊል። ከተራራው አፋፍ ገላ አስጥታ ዓለም ጥሟ ረካ ደምህን ጠጥታ። ቆርጥማ ጠገበች ከገላ ላይ ዘግና ከወዴት ይገኛል አንተ አይነቱን ጀግና። በሞቱ በጣሩ የሞት ቀስት ይሰብራል በረቂቅ ዝምታው አገር ያሸብራል። በሰፊው ጎዳና ሄዳችሁ ሰግራችሁ በመንገድ አቧራ ቆሽሻል እግሯችሁ። ጉዞ ተገባዶ ስትደርስ ከመሸ አይገባምና ሰው እግሩ የቆሸሸ። ልጠበው ሲላችሁ ከቶ አትግደርደሩ ማንጻት ያውቅበታል ታጥባችሁ ደሩ። እንጀራ በላቸው እሰይ ብለው በሉ አሳንም ሰጣቸው ስቀው ተቀበሉ። ከነፍስ ወይ ከሥጋ ሳይጎድልባቸው ምነው ክፉ አሰበ ያ ድንጋይ ልባቸው። ከእጁ እንዳልጠጡ ከእጁ እንዳልበሉ ምን አጉድሎባቸው ስቀለው ይላሉ። እዝኔ ስለሰማው ኤሎሄ እያለ ቅኔ ሲመሰጥር መሞቱ ነው ብዬ እንደምን ልጠርጥር። ያ የደሃ ወዳጅ መንጦላይት ቀዳጅ ጓዳውን ማሳየት ቸር ልቡ ቢወደው ሰው የሰፋውን ጨርቅ መለኮት ቀደደው። መቀስ ምላጭ ሳይል ያለምንም ስለት አንዱን መጋረጃ አደረገው ሁለት። እንዳይሰፋ አድርጎ አንዴ ተረተረው ታዲያ ሰው ሊጠቅም ምናው ተረተረው። በአምላክ ሥራ ገብቶ ፍጡር ምን አለፋው ጌታ በቀደደው እሱ የሚሰፋው። ምን ነካው ያ ንጉሥ ይሄ ነው ወጉስ ታያ ለማወቁ ከትላንቱ ብሶ። እውነት ፊት ቆሞ ሥጋና ደም ለብሶ እውነት ራሱን በአካል እያየ ነው ብሎ ይጠይቃል እውነት ግን ምንድን ነው?